ቴምር በተመጣጣኝ ማዕድናት፣ ቫይታሚኖች፣ ጸረ ኦክሲደንቶች እና ሌሎች ጠቃሚ ውህዶች የተሞላ በንጥረ ነገር በኒውትረንቶች የበለጸገ ፍሬ ነው። በቴምር ውስጥ የሚገኙ ማዕድናት ወይም ሚነራልስ እና የመጀመሪያው ፖታሲየም ነው። ፖታሲየም ተግባሩም የፈሳሽ ሚዛንን፣ የጡንቻ መኮማተርና የነርቭ ምልክቶች ወይም ሲግናልን ይቆጣጠራሉ። ጤናማ የደም ግፊት እንዲኖር ይረዳል። ጥቅሞቹም የልብ ጤናን ይደግፋል፣ ስትሮክ አደጋን ይቀንሳልና የጡንቻ ቁርጥማትን ይከላከላል። ሌላው ማግኒዥየም ነው። ማግኒዥየም ተግባሩ በሰውነት ውስጥ ከ300 በላይ ኬሚካላዊ ምላሾች ወይም ሪአክሽኖች ውስጥ ይሳተፋል፣ ኃይል ማምረትንና የጡንቻ ተግባርን ጨምሮ። ጥቅሞቹም የአጥንት ጤናን ያሻሽላል፣ ብግነትን ይቀንሳል፣ የልብና የነርቭ ስርዓት ጤናን ይደግፋል። ሌላው ካልሲየም ነው። ካልሲየም ተግባሩም ለአጥንትና ለጥርስ መፈጠር፣ ለጡንቻ ተግባርና ለነርቭ ምልክት ሲግናሊንግ አስፈላጊ ነው። ጥቅሞቹም አጥንትን ያጠነክራል፣ ኦስቲዮፖሮሲስ ወይም የአጥንት መሳሳትን ይከላከላል፣ የጡንቻን ጤና ይደግፋል። ሌላው ፎስፎረስ ነው። ፎስፎረስ ተግባሩ ጠንካራ አጥንትና ጥርሶችን ለመገንባት ከካልሲየም ጋር ይሰራል፣ በኃይል ምርት ውስጥም ይሳተፋል። ጥቅሞቹም የአጥንት ጤንነት ይደግፋል፣ እንዲሁም ሴሎችን ለመጠገንና ለመጠበቅ ይረዳል። ሌላው ብረት ነው። የብረት ተግባር በደም ውስጥ ኦክሲጅን የሚይዘው ሄሞግሎቢንን ለማምረት አስፈላጊ ነው። ጥቅሞቹም የደም ማነስን ይከላከላል፣ የኃይል መጠን ይጨምራል እና የሰውነት በሽታ የመከላከል አቅምን ይደግፋል። ሌላው ዚንክ ነው። ዚንክ ተግባሩም በሽታ የመከላከል ተግባርን፣ የዲኤንኤ ሲንተሲስ ወይም ውህደትን፣ የህዋስ ክፍልን ወይም ሴል ዲቪዥንን ይደግፋል። ጥቅሞቹም በሽታ የመከላከል አቅምን ያዳብራል፣ ለቁስል ፈውስ ይረዳል፣ የቆዳ ጤናን ይደግፋል። ሌላው መዳብ ነው። የመዳብ ተግባር የብረት ሜታቦሊዝምን፣ የኢነርጂ ምርትንና ቀይ የደም ሴሎችን ለመፍጠር ይረዳል። ጥቅሞችም የአእምሮ ጤናን ይደግፋል፣ በሽታ የመከላከል አቅምን ያጠነክራል፣ እንዲሁም ጤናማ አጥንትና ነርቮችን ይጠብቃል። ሌላው ሲሊኒየም ነው። ሲሊኒየም ተግባሩ እንደ አንቲኦክሲደንት ሆኖ ይሰራል፣ የታይሮይድ ተግባርን ይደግፋል። ጥቅሞቹም ሴሎች ከኦክሲዳይዝ ጉዳት ይከላከላል እና የሰውነት በሽታ የመከላከል አቅምን ይደግፋል። ሌላው በቴምሮች ውስጥ የሚገኙ ቫይታሚኖች እነማን ናቸው ስንል በዋናነት ቫይታሚን ቢ6 ወይም ፓይራዶክሲን ነው። ተግባሩም የአንጎል ጤናን፣ ሜታቦሊዝምን ይደግፋል እና የነርቭ አስተላላፊዎችን ወይም ኒውሮትራንስሚተርስ መመረት ይደግፋል። ጥቅሞቹም ስሜትን ያሻሽላል፣ የድባቴ ምልክቶችን ይቀንሳል፣ እንዲሁም የእውቀት ወይም ኮግኒቲቭ ተግባርን ይደግፋል። ሌላው ቫይታሚን ኬ ነው። ተግባሩም ለደም መርጋትና ለአጥንት ሜታቦሊዝም አስፈላጊ ነው። ጥቅሞቹም የአጥንትን ጤንነት ያበረታታል፣ ከመጠን በላይ የደም መፍሰስን ይከላከላል። ሌላው ቫይታሚን ፎሌት ነው ወይም ቫይታሚን ቢ9። ተግባሩም የህዋስ ክፍልን ወይም የዲኤንኤ ሲንተሲስን ውህደትን ይደግፋል። ጥቅሞቹም ለነፍሰ ጡር ሴቶች፣ በህፃናት ላይ የነርቭ ቧንቧ ጉለቶች ወይም ኒውራል ቲዩብ ዲፌክት የሚባሉ ስንኩልነትን ለመከላከል በጣም አስፈላጊ ነው። ሌላው ኒያሲን ነው ወይም ቫይታሚን ቢ3። ተግባሩም የምግብ መፈጨት ጤናን፣ የቆዳ ጤናንና የነርቭ ስርዓት ተግባርን ይደግፋል። ጥቅሞቹም የኮሌስትሮል መጠንን ለመቀነስና የልብና የደም ስርን ወይም ካርዲዮቫስኩላር ጤንነትን ለማሻሻል ይረዳል። ሌላው ሪቦፍላቪን ወይም ቫይታሚን ቢ2 ነው። ተግባሩም በኃይል ምርትና በህዋስ ተግባር ውስጥ ይሳተፋል። ጥቅሞቹም የቆዳ ጤናን፣ የአይን ጤናንና የቀይ የደም ሴሎችን ምርት ይደግፋል። ሌላው ቲያሚን ወይም ቫይታሚን ቢ1 ነው። ተግባሩም ምግብን ወደ ጉልበት ይለውጣል፣ እንዲሁም የነርቭ ተግባርን ይደግፋል። ጥቅሞቹም ቤሪቤሪን ይከላከላል፣ የአንጎል ጤናን ይደግፋል። በቴምር ውስጥ የሚገኙ አንቲኦክሲደንቶችን ስናይ የመጀመሪያው ፍላቮኖይድ ነው። ተግባሩም ብግነትንና የኦክሲዳይዝድ ውጥረትን ይቀንሳል። ጥቅሞቹም እንደ የልብ ህመም፣ የስኳር በሽታና የካንሰር ያሉ ስር የሰደዱ በሽታዎችን የመጋለጥ እድልን ይቀንሳል። ሌላው ካሮቲኖይድ ነው። ተግባሩም ሴሎችን ከጉዳት ይከላከላል፣ እንዲሁም የአይን ጤናን ይደግፋል። ጥቅሞቹም ከእድሜ ጋር የተያያዘ የማኩላር መበስበስን ወይም ማኩላር ዲጀነሬሽን አደጋን ይቀንሳል፣ የቆዳ ጤናን ያሻሽላል። ሌላው ፌኖሊክ አሲድ ነው። ተግባሩም ኦክሲዳይዝድ ውጥረትና ብግነትን፣ እብጠትን ይዋጋል። ጥቅሞቹም የልብ ጤናን ይደግፋል እና የካንሰርን አደጋ ይቀንሳል። ሌላው አንቲኦክሲደንት ቲያኒን ነው። ተግባሩም ጸረ ብግነትና ጸረ ህዋሲያን ባህሪያት አሉት። ጥቅሞቹም የምግብ መፈጨትን ያግዛል፣ ኢንፌክሽን ይከላከላል። በመጨረሻም ቴምር ማዕድናትን እንደ ፖታሲየም፣ ማግኒዥየም፣ ካልሲየም፣ ብረትና ቫይታሚንን እንደ ቫይታሚን ቢ6፣ ቫይታሚን ኬ እና ፎሌት፣ አንቲኦክሲደንቶችን እንደ ፍላቮኖይድ፣ ካሮቲኖይድ እና ፌኖሊክ አሲድ እና የአመጋገብ ፋይበርን ወይም ቃጫን ጨምሮ የአስፈላጊ ንጥረ ነገሮች ኃይል ወይም ፓወር ሃውስ ነው። እነዚህ ንጥረ ነገሮች ለልብ ጤና፣ ለአጥንት ጤና፣ የምግብ መፈጨት ጤና፣ የኃይል ምርትና አጠቃላይ ደህንነትን ለመደገፍ አብረው ይሰራሉ። በአመጋገበው ውስጥ ተምርን ማካተት የንጥረ ምግቦች ፍጆታ ለመጨመር ተፈጥሯዊና ጣፋጭ መንገድ ያቀርባል። ይሁን እንጂ ልከኝነት ቁልፍ ነው። በመጠን መመገብ ያስፈልጋል። ቴምር ሁለገብና በንጥረ ነገር የበለጸገ ፍሬ ሲሆን በርካታ የጤና ጠቀሜታዎች አሉት። በተመጣጣኝ መጠንና እንደ የተመጣጠነ አመጋገብ አካል ሲሆኑ አጠቃላይ ጤናን ይደግፋሉ። ቴምር በንጥረ ምግብ መጠናቸውና በቀላሉ ለምግብ መፈጨት ምክንያት በጾም ወቅት የሚካተቱ ምርጥ ምግቦች ናቸው። ከላይ እንደጠቀስነውም መወሰድ ያለበት መጠን እንደ እድሜ፣ የጤና ሁኔታና የእንቅስቃሴ ደረጃ ይለያያል። ቴምር በአጠቃላይ ለአብዛኛዎቹ ሰዎች ደህና ወይም ሴፍ ሲሆን የተለየ የጤና ችግር ያለባቸው ግለሰቦች ለምሳሌ እንደ ስኳር በሽታ፣ የኩላሊት ችግር ጥንቃቄዎችን ማድረግና ክትትል ካላቸው ሐኪም ጋር መወያየት ያስፈልጋል። ቴምርን በጾም ልማዳችሁ ውስጥ በማካተት ኃይልንና አጠቃላይ ደህንነትን የጠበቁ በርካታ የጤና ጥቅሞቻቸውን እንጆይ ማድረግ ትችላላችሁ። ቴምርን በአመጋገብ ውስጥ በማካተትና የተነገሩትን መመሪያዎች በመከተል የሰውነት ጤናን ማሳደግና መጠበቅ ይቻላል። ውድ አድማጮች
ምግቦች መድኃኒት ናቸው፣ ስለዚህ ተመገቧቸው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ አባል ሁኑ። መረጃ ቶሎ ቶሎ እንዲደርሳችሁ የኖቲፊኬሽን ደወልን ተጫኑ። ስለ ቴምር የተሰራውን ክፍል 1ን ካላያችሁት ከዚህ በፊት ተለቋል፣ ተመልከቱት። በሌላ ቪዲዮ በተለያየ የጤና መረጃ እስክንገናኝ ሰላማችሁ ይብዛ። ሰላም ቆዩም።